አባይ 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 ያገር ጋይስ አባይ ግን እንዲዞ ይዞራል የሚባለው አሁን አባይ ብርትሽ እስቲ ቪዲዮ አሳይቻችሁ ልመለስና ከዛ ኮሜንት እናነባለን። ሀገራችን ኢትዮጵያ ትልቁን የአባይ ግድብ ለማጠናቀቅ ተጨማሪ 80 ቢሊዮን የኢትዮጵያ ብር ያስፈልጋታል። እንደምታውቁት አባይ ግድብ የዛሬ 14 ዓመት አካባቢ ላይ ሲጀመር 80 ቢሊዮን ብር አጠቃላይ ዋጋ ይፈጃል ተብሎ ነበር። እናም አሁን ላይ ግድቡ 97.6% ተጠናቋል ተብሏል። ነገር ግን ተጨማሪ 80 ቢሊዮን ብር ይፈልጋል። ድጋሚ መዋጮ የኔ ድርሻ ይፍሰስ ይቅርብኝ። አሁን ስንት ወግ ማድረግ እናይበታለበት። ግድቡ ሱስ ካለበት ነገር አዎ እዛ ግብጽ ሲንቋለል የለመደው ደባል አልቋል የተባለው ብሩ ነው እንዴ? Aduh, bobo. 97.6% ለሎት ብሩ ሲያልቅ ነው እንደዛ በፐርሰንት ያሸልኩት። ለማቆም ስንት ነው የሚያስፈልገው? አይ የፈለገ ቢሆን ለማቆም 80 ቢሊዮን ብር አያስፈልግም። ከዛ አነስ ያለ ከሆነ ማቆም ሲሚንቶና አሸዋ በውስኪ ነው እንደሚቦካ ሲመስለኝ ብሩን ውሃው ነው የሚወስደው። ኧረ ተውኝ። አይ እኔ ደግሞ እንደሚመስለኝ ብሩን አስፈጭተው እንደ ሲሚንቶ አባይ ለኛ የገቢ ምንጭ ነው ወይስ እኛ ለአባይ የገቢ ምንጭ ነን? አረ አባይማ ተገንብቶ አለቀ እኮ። ተጨማሪው ብር ምናልባት ለአባይ ነሽ እኮ። ሙሴ ከቻልክ በቃ ባህሩ ክፈለውና ገላግለን። አንደ የስም ሙሴ ይሄን እንኳን